በመንገዱ በስተቀኝ በኩል ከሚገኝ ከአንድ እጅግ የተዋበ ትልቅ ግቢ ስንደርስ ቆምን። ወዲያው በእንጨት የተሰራው የግቢው በር ተከፈተ። ወደ ውስጥ ግቢ አለኝ። እጅግ ውብ የሆነውን ግቢ ያየው ተከትየው ገባው። በአንድ ረዘም ባለ ደረጃ በኩል ይዞኝ ወጣ። ከትልቁ ቪላ ቤት አናት ላይ ስንደርስ ከመስታወት የተሰራ ትልልቅ መስኮት ያለው አነስተኛ ክፍል ከፍቶ እንድገባ ጋበዘኝ። ክፍሉ ውስጥ የድሮ የሚመስል ሁለት ትልልቅ ሶፋ እንዲሁም ጠረጴዛና ጥቂት ወንበሮች አሉ። በዚህ ላይ በየማዕዘኑ ለየት ያለ አረንጓዴ ረዣዥም የተፈጥሮ ተክል ያለበት የአበባ መትከያ ተቀምጧል። ጠረጴዛው ላይ በቆዳ የተሰራ የሚያምር ደብተርና ብዕር አለ። ይቅርታ፣ ለምን እዚህ እንደመጣሁ አልገባኝም አልኩት። ለስራ ትፈልጊያለሽ ተብዬ ከቤቴ ስወጣ ስራውን በግልጽ ባላውቀውም እንደተለመደው ስራው ከስልጠና ጋር የተገናኘ መሆኑን ነግረውኝ ስለነበር የመጣውበት ቦታ እንዲሁም አያቶቼ ከዓመታት በፊት ይኖሩበት የነበረ አካባቢ ስለነበር በዚያውም ለማየት ባለኝ ጉጉት የተነሳ ነበር ጥያቄያቸውን ተቀብዬ የመጣሁት። ነገር ግን ሁኔታ ሁሉ ከተነገረኝና ከለመድኩት የሥራ አካባቢ ፈጽሞ የተለየ ስለነበር በርካታ ጥያቄዎች ወደ አይምሮዬ መጡ። ስለኔ እንዴት አወቅህ? አንተ ማን ነህ? ከእኔ ምንድነው የምትፈልገው? ለምንድነው እዚህ የመጣሁት? አልኩት በድጋሚ። ለጥያቄዎችሽ ሁሉ ቀስ እያልሽ መልስ ታገኝላችኋለሽ። እዚህ የመጣሽው ግን ለምን እዚህ እንደመጣሽ እንድትጽፊ ነው። እንዴ እሱንም አንተ ነህ የምትነግረኝ ብዬ አፈጠጥኩበት። ወደ ምድር ለምን እንደመጣሽ እንድትነግሪኝ ማለቴ ነው ብሎ ፈገግ አለ። ፊቱን በትኩረት አየሁት። እድሜው በግምት 40ዎቹ መጨረሻ ወይም 50ዎቹ መጀመሪያ ላይ የሚገኝ መልከ መልካም ቆዳው ጠቆር ያለ ኢትዮጵያዊ መልክ ያለው ሲሆን የለበሰው ጥቁር የጨርቅ ሱሪ ከነጭ ንጹህ ሸሚዝ ጋር አንድ የተለየ የስልጣን ቦታ ላይ ያለ ሰው አስመስሎታል። ወደዚህ ያመጣሁሽ ካለሽ ጥልቅ የመለወጥና የማደግ መሻትሽ የተነሳ ነው። ተረጋግተሽ ቁጭ ብለሽ የምልሽን ታዳምጫለሽ፣ ትጽፊያለሽ። ሁሉ ጊዜ በግርግር ውስጥ መኖር አግባብ አይደለም። አልፎ አልፎ እንዲህ ከከበበሽ ነገር ተለይተሽ ራስን ማዳመጥ መልካም ነው። ራስሽን ማሰስ መፈለግና ወደ ውስጥ ማየት አስፈላጊ ነው። ባይገርምሽ አንቺ ብቻሽን አንድ ምድር የሚያክል ማንነት ነው ያለሽ። ስለ ራስሽ አውቀሽና አጥንተሽ መርምረሽ ስለተሰጠሽ አቅም መዝነሽ ለመጨረስ ሙሉ እድሜሽ እንኳን አይበቃሽም። አንድ ሰው ፈጣሪውን እንዲህ ሲል ጠየቀው አሉ። በዓለም ካለው ነገር እጅግ በጣም ውድ የሆነው ነገር የት ነው የሚገኘው? የት ነው ያስቀመጥከው አለው። ፈጣሪም የት ይመስልሃል በማለት መልሶ ጠየቀው። ጠያቂው ሰው ትንሽ አሰበና ምናልባት ውቅያኖስ ውስጥ ወይም በጥልቅ ባህር ውስጥ ሊሆን ይችላል ብሎ መለሰለት። ፈጣሪም ተሳስተሃል፣ እንደገና ሞክራለሁ። በተራሮች አናት ላይ ሌላ እድል እሰጥሃለሁ፣ በደንብ አስበህ መልስ። የምድር የታችኛው ክፍል ውስጥ ርቆ ይሆን? አይ አሁንም ተሳስተሃል አለው። ሰውየውም በዝምታ ትክክለኛውን መልስ ከፈጣሪው መጠበቅ ጀመረ። ፈጣሪው እንዲህ አለው፣ የምድርን ውዱን ነገር ያስቀመጥኩት በሰዎች ውስጥ ነው። ነገር ግን ሰዎች ይህንን ውድ ነገር የሚፈልጉት ከራሳቸው ውጪ ነው። እያንዳንዳችን ከባህር የጠለቀ ማንነት አለን። ነገር ግን ያለንበትን ዓለም ሳይሆን ሌላ የውጭ ዓለም ስንፈልግ ስናስስና ስንማስን የራሳችንን ዓለም ሳንደርስበት እንሞታለን አለው። በእጅሽ ያሹ ነገር ጠፍቶብሽ አያውቅም? የትም ቦታ ብትፈልጊው ፈጽሞ አታገኙም አይደል? ልክ እንደዛ ነው። መፍትሄውን ሁሉ ታቅፈን ነው መፍትሄ ለመግዛት የተሰለፍነው አለኝ። ልክ ነው። አንዳንድ ጊዜ ከሰዎች ለመደበቅ አርቀን ያስቀመጥነው ዕቃ ይጠፋብናል፣ ወይም መረጃችንን፣ ስልካችንን ውስብስብ በሆነ ሚስጥር ቁጥር ቆልፈን ቁጥሩ ጠፍቶብን መፍቻውም መክፈቻውም ግራ ይገባናል አልኩት። መማር ትወጃለሽ አለኝ። አንዱ ሶፋ ላይ ተቀምጦ
እኔንም በእጆቹ እንድቀመጥ እየጋበዘኝ። አሁና መማርን ማን ይጠላል አልኩኝ ተናግሮ ሳይጨርስ ወንበሩ ላይ የተቀመጥኩ። ትምህርት ቤት እያለሁ ያው የማልወዳቸው የትምህርት አይነቶች ግን ነበሩ አልኩት። ለምን አትወጃቸውም? ትምህርት ቤት ውስጥ የምንማራቸውን አንዳንድ ትምህርቶች ካደግን በኋላ ፍጹም ላንጠቀምባቸው እንችላለን። አንዳንዶቹ ደግሞ እጅግ መሰረታዊና ጠቃሚ በመሆናቸው በህይወት ዘመናችን ሁሉ እንጠቀምባቸዋለን። ለምሳሌ ፊደል መቁጠር፣ ቁጥር መማር፣ ሂሳብ ማስላትና የመሳሰሉት እስከ ህይወታችን ፍጻሜ በየዕለቱ ከኛ ጋር እጅግ አስፈላጊ ሆነው ይኖራሉ። አንዳንዶቹን ግን ፈተና በመውደቅ የሚመጣብንን መዘዝ ብቻ በማሰብ በየዕለቱ እናጠናቸዋለን። ታዲያ አሁን ላይ ምን አለ ከነዚህ ትምህርቶች ይልቅ ከሰው ጋር መኖር እንዴት እንደሚቻል፣ እንዴት ራስን ማሳደግ መግዛትና መምራት እንዳለብን ብንማር እላለሁ። ከተማርናቸው የቀለም ትምህርቶች አንዳንዶቹ ወደ መጣንበት ሰባዊ ዓላማችን አያደርሱንም አልኩት። ታዲያ ማወቅሽ ምን ጎዳሽ አለኝ። መረጃው ሁሉ ጠቃሚ ቢሆንም ለዋጭ አይደለም አልኩት። እያንዳንዱን መረጃ ግን ለዋጭ እንዲሆን ማድረግ የምትችው አንቺ ነሽ። ለምሳሌ ሰው ትልን አይቶ ምን ይማራል? ከዚህ ለመማር ግን አይን ከሚያየው ነገር ያለፈ እንደ ቅዱስ ያሬድ አርቆ ማየት አለበት። ለመማር ዝግጁ ከሆንሽ ሁሉም ነገር አስተማሪ ነው። ለምሳሌ እኔ መምህር ነኝ። መምህር የሆንኩት በአንድ መስታወት ምክንያት ነው። የእኔ መምህር ያ መስታወት ነበር። ያሳለፍኩት እጅግ አስቀያሚና አስከፊ ህይወት ነበር። ወላጆቼን ወር ባልሞላ ጊዜ ውስጥ በተከታታይ በሞት አጥቼ ከሰው ተገልዬ አሮጌ ቆሻሻ ቤት ውስጥ ለረጅም ጊዜ ራሴን ጥዬ ኖሬያለሁ። ህይወት እጅግ ከብዶኝ ብቸኝነቱ ሰልችቶኝ ለፈጠረኝ አምላክ ብዙ አቤቱታና ጥያቄዎችን በአእምሮ ለእኔ ደግሞ በእጄ ገመድ ይዤ ለረጅም ጊዜ ከፍቼ ወደማላውቀው አንድ ክፍል ገባው። በሩን ስከፍተው ፊት ለፊት በአቧራ የተሸፈነ ጠርዙ በደንብ የማይታይ ትልቅ የቁም መስታወት አየሁ። ወደ መስታወቱ ተጠግቼ ተጠይፌ የነበረውን ማንነቴን ከመሞቴ በፊት ለማየት መስታወቱን ልጠርገው ፈለግኩ። ሆኖም ግን የመስታወቱን ላይ ቆሻሻ በእጆቼ ለመጥረግ በጣም ቀፈፈኝ። ማን እንደሆንኩ ወዲያው ትዝ አለኝ። ለካስ ከመስታወት የከፋ ቆሻሻ ህይወት ያለኝ እኔ ነኝ። ለዚህስ አይደል ገመድ ይዤ እስትንፋሴን ለማቆም ወደ መስታወቱ የተጠጋሁት አልኩኝ። በእጄ ያረጀና ከመቆሸሹ የተነሳ ያሳያል ብዬ ያላሰብኩትን መስታወት ጠረኩት። የፊቴ ግማሹ ታየኝ። እንደሚያሳይ ሳረጋግጥ በለበስኩት ያረጀ ሸሚዝ እጀታ ይበልጥ ተጠግቼ ወለወልኩት። መስታወቱ ጥርት አድርጎ ሙሉ ሰውነቴን አሳየኝ። ራሴን እንዲካየሁት ብዙ ጊዜ አልፎኛል። መልኬ ተለውጧል። ጎዳና ላይ እንደወደቀ ሰው ፈላጊ የሌለው የተረሳ የተተወ ፍቅር ያጣ ማንነት ይታየኛል። መስታወቱ ይበልጥ ትኩረቴን ሳበው። ከዚህ ሁሉ ዓመታት በኋላ መስታወትነቱን አልለቀቀም። ለራሱ ብቻ ስሙን ይዞ አገልግሎት መስጠቱን አላቆመም። የእኔ ህይወት ከዚህ የበለጠ ቆሻሻ ቢሆንም እንኳን ውስጤ ቢታጠብ አዲስ መሆን እንደሚችል አመንኩ። የቆሻሻው ብዛት መስታወቱን እንጨት ወይም ድንጋይ አላደረገው። ሰው ብቻ ነበርኩ። እርግጠኛ ነኝ ተወልጄ በልቼ ጠጥቼ ተዋልጄ ብቻ እንድኖር አልተፈጠርሁም። እኔ የተፈጠርኩት ለአንድ ዓላማ ነው። ከዚያ ጊዜ ጀምሮ ቆሻሻዬን ሁሉ ታጠብኩ። የከረፋ የሸተተ የመነቸከ የተስፋ መቁረጥ ቆሻሻዬን ከውስጤ ሙልጭ አድርጌ አወጣሁት። ትክክለኛው ፈጣሪ በራሱ አምሳል እንደፈጠረኝ የነበረው ምስሌ ጠፍቶኝ ነበር። ያ መስታወት ባይኖር ኖሮ ለሌላ ሰው መስታወት ለመሆን ፈጽሜ አልወሰንም ነበር። አሁን ሰው ከቆሻሻ መስታወት ምን ይማራል? ምንም። እኔ ግን እዚያው መስታወት ፊት ቆሜ ያኔ ላይ ሆኜ ዛሬን አየሁት። ይህንን መንደርና ግቢውን አየሁት። የተረሳው ሆኜ ሳለው የተረሱትን ለማሰብ ወሰንኩ። ይቅር ልለው ያልቻልኩትን ትናንትናዬን ይቅር ብዬ ይቅርታን ለማሳየት ቆሻሻ ነህ በሚለኝ አይምሮዬ እና ልቤ ውስጥ የቃላት ሳሙና የሐሳብ ውሃ መነጨ። ውሃና ሳሙና ገላን ያጥባል፣
ህሊናችን ግን በሐሳባችን በውስጣችን በሚንጠባጠቡ የቃላት ጠብታ ይታጠባል። ለራሴ በምነግረው የተስፋ መልካም ቃል ይታጠባል። ይገርማል አልኩኝ ሳላስበው። አሁን የምታወራው ሰው ፊት ለፊቴ ቁጭ ብሎ ከማየው ሰው ጋር ፈጽሞ አይመሳሰልም። ህሊና ሲታጠብ እንደዛ እኮ ነው። ምልክቱም ይጠፋል፣ ጠባሳውም አይኖርም። እሱ ሲሽር እንደ ስጋ ቁስል አይደለም። ትዝታው የሚመጣው ስትፈልጊው ነው። አሊያም ልትናገሪ ልታስተምሪበት ታሪክሽን ስትፈልጊው ብቻ ነው የምታስታውሹ። በእውነት የሚገርም ነው። እኔ ታዲያ እዚህ ለምን መጣው አልኩኝ ደግሜ ወደ ራሴ በመመለስ። ረጅም ሳቅ ስቆ እስከዛሬ ስለኖርሽው ህይወት በተለይ በኖርሽባቸው አመታት ሁሉ ተምሬያለሁ ብለሽ ስለምታስቢው ነገር እዚህ ደብተር ላይ ጻፊ። በመጨረሻ መጽሐፍ አድርገሽ ትሰጪኛለሽ። እዚህ የመጣሽው ያለፈውን በማሰስና በመከለስ የነገን ብርሃንና ተስፋ ለመመለስ ነው። ምናልባት ብዙዎች የሚማሩበት ሊሆን ይችላል አለኝ ጠረጴዛው ላይ ተቀምጦ የነበረውን ደብተር ወደኔ ገፋ ያደረገ። እኔ ለሌሎች ለማካፈልና ለማስተማር ብቁ አይደለሁም። ገና እኮ ነኝ። እድሜ ገና በሃያዎቹ መካከል ላይ ነው። ከዚህ እድሜ ምን የረባ ነገር ሊማሩ ይችላሉ? የብዙ አመታት የህይወት ልምድ ያላቸው ስንት ሰዎች እያሉ አልኩት አንገቴን ሰበር አድርጌ። ዕውቀትና ጥበብ በረጅም እድሜና ጊዜ ውስጥ ቢገኝም አጭሩን ጊዜ በመጠቀም በማንበብ በማስተዋል በመጠየቅ በማብሰልሰልና በመጠቀምም ይመጣል። ለዚህ ነው እድሜያቸው ትልቅ ሆኖ ትንሽ ሐሳብ የሚያስቡ ደግሞ ሌሎችን የሚጎዳ ትንሽ ስራ የሚሰሩ ሰዎች በየቦታው የምናየው። በእድሜ ርዝመት ቢሆን ኖሮ ከሁሉም ሽማግሌና ጎልማሳ ሰው ጥበብ ይገኝ ነበር። እሺ እንዴት ነው የምጽፈው? እንደራስሽ ብሎ ከተቀመጠበት ተነሳና ለመኝታ የሚሆን ክፍል እያዘጋጁልሽ ነው። ከጊዜሽ ውስጥ አብዛኛውን እዚህ ማሳለፍ ትችያለሽ። ብቻሽን ማሰብ፣ መመሰጥ፣ መጸለይ፣ የፈለግሽውን ማድረግ ትችያለሽ ብሎኝ ሊወጣ ሲል ቆይ ግን እኮ ቤተሰቦቼ ያለውበትን ቦታ ያውቁም አልኩት። ሁሉም ያውቃሉ፣ ማሳወቀናቸዋል፣ አታስቢ። ያው ስልክ ብዙም አንጠቀምም፣ ግን ላይብረሪ ውስጥ ባሉ ኮምፒውተሮች መልእክት መላክ ትችያለሽ ብሎኝ ወጣ።